ኦኬ ጋይስ እንዴት ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። አይ ሆፕ አሪፍ ሳምንት እንዳሳለፋችሁ። ሶ on today's video we're going to drop weekly performance check ባለፈው ሳምንት ምን አይነት ፐርፎርማንስ እንደነበረን ቼክ የምናደርግበት ቪዲዮ ነው። ሶ ሌትስ ፕሮሲድ። ሶ በዚህ ሳምንት ኦልሞስት ወደ ሁለት ትሬድ አካባቢ ቴክ አድርጌ ነበረ። ሁለቱም ስቶፕ ሎስ ነክቶብኛል which is not that a big deal ግን it's kind እንዴት ነው ትንሽ አፌክት እያደረገኝ ነበረ because after I get funded I've been swinging from break even to loss እና ያ ነገር ትንሽ ሳይኮሎጂካሊ አፌክት ያደርጋል። ግን ኦቨርኦል ያለው ነገር አሪፍ ነው ቢካዝ አሪፍ ሪስክ ማኔጅመንት አለኝ ብዬ ስለማስብ በጣም ብዙ ዲፕ አልሄድኩም ማለት ነው ወደ ኪሳራ። ሶ we've been witnessing almost ጠንከር ያለ ዳውን ትሬንድ ነበረ የነበረው ማርኬቱ እስከ 4515 አካባቢ ወርዶ ነበር ወደ ታች። ሶ ዳውን ትሬንዳችንን በዳውን ትሬንድ ነበረ በያዛችን የነበረው ላስት ዊክ ማለት ነው። ሶ የዛሬ ሁለት ሳምንት አካባቢ እዚህ ጋር አሪፍ ፖዚሽን ቴክ አድርገን ነበረ። ስናይፐር የሆነ ኢንትሪ ነበረ ኦልሞስት ወደ 2000 ፒፕ አካባቢ ረን አድርጎልን ነበረ ማለት ነው። ከዛ ግን ያው ኮሬክሽን ይኖራል ኦብቪየስሊ እኔ ለስዊንግ ስለሆነ ያሰብኩት ኦልሞስት እስከ መጨረሻው ድረስ ይዤው ነበረ ፖዚሽኑን። ከዛ በኋላ ኮሬክት አደረገ ድጋሚ አዲስ ኢንዲኬሽን አሳየ ማለት ነው። ይሄ ኢንዲኬሽን ምን ኮንፊርም አደረገልን? ወደ ሲል ሳይድ ማርኬቱ የሆነ ባያዝ እንዳለው አሳይቶን ነበረ። ከዛ ግን 1 hour ታይም ፍሬም ላይ ወረድኩኝ። ይህንን ሎወር ሃይ ይሄኛውን ብሬክ እስኪያደርግልኝ ጠበቅኩኝ ማለት ነው። ከዛ ኦልሞስት ብሬክ አደረገልን በቦዲ። ከዛ በኋላ ገባሁት እዚህ ጋር ፖዚሽናችንን ከፈትኩኝ ማለት ነው። ከዛ ያው ወደ ላይ ሄደ። ወዲያው ነበር ስቶፕ ዳውት የሆንኩት ኦልሞስት ወደ 40 ደቂቃ ወይ 50 ደቂቃ ባልሞላ ጊዜ ውስጥ ነበረ ስቶፕ ዳውት የሆንኩት። ከዛ በጣም ራሊ ማድረግ ጀመረ ሌሊቱን ሙሉ። ይሄ ማክሰኞ አካባቢ ነበር የተከፈተው ስቶፕ አውት የተደረጉት። ከዛ በኋላ ሌሊቱን የሮብ ማርኬት ሲከፈት በጣም ራሊ ማድረግ ጀመረ። ከዛ የባለፈውን ፖዚሽን እዚህ አካባቢ ዘጋሁት ማለት ነው። ኦልሞስት ወደ 800 ፒፕ ፕሮፊት እያለ ዘጋሁት ማለት ነው። ከዛ ራሊ ያደረገ አዲስ ኢንዲኬሽን አየን እዚህ ጋር ቡሊሽ ኢንዲኬሽን ማለት ነው። እሱ ብቻ አይደለም ሰከንድ ታይምም ሌላ አዲስ ኢንዲኬሽን አግሬሲቭሊ ማርኬቱ ብሬክ አድርጎ አሳየን ማለት ነው። ሶ ይሄ ወደ ሴንቲሜንታችንን ወደ ቡሊሽ ወይም ወደ ባይ ሳይድ እንድንቀይር አድርጎ ነበረ ማለት ነው። ከዛ በኋላ ፋይናሊ አርብ ዕለት ይሄኛውን ኢንዲኬሽን ካየን በኋላ ኮሬክት አደረገ ማርኬቱ የተወሰነ ኦልሞስት ወደ 800 ፒፕ ኮሬክሽን ካየን በኋላ ወደ ላይ መውጣት ጀመረ። ከዛ ሞመንት ይህንን 4 hour ሴለር ዞናችንን ብሬክ እንዳደረገልን ፖዚሽን ከፈትኩኝ ማለት ነው። ባይ ስቶፕ አስቀምጬ ነበረ። ከዛ ገባልኝ ፖዚሽኑ። ከዛ ኦልሞስት ወደ 170 ፒፕ አካባቢ ከሄደ በኋላ ሪቨርስ አድርጎ ዳምፕ አደረገ። አይ ብሊቭ የተወሰነ ድጋሚ ኮሬክት የሚያደርግ ይመስለኛል። ሶ የቀረውን ነገር ፎር ዘ ኔክስት ዊክ ያለኝን ኤክስፔክቴሽን በቀጣይ ቪዲዮ ድሮፕ አደርግላችኋለሁ ማለት ነው። እስከ ቀጣዩ ቪዲዮ ድረስ thank you for watching. So I want you guys to subscribe, share this video እና ደግሞ ኮሜንት ብታደርጉልኝ በጣም ደስ ይለኛል። So have a good one.